በኢትዮ ኢስታንቡል ሆስፒታል ባለም አቀፍ ደረጃ የጥራት ዕውቅና ያገኘውን የላብራቶሪ ማሽን ስራ አስጀመረ። ማሽኑ የላብራቶሪ ምርመራ ወደ ውጪ መላክን በመቀነስ የውጪ ምንዛሪን ያድናል። በኢትዮ ኢስታንቡል ጠቅላላ ሆስፒታል በዛሬው ዕለት በይፋ ስራ የጀመረው ይኸው የማይንድሬ BS 680M የተሰኘው ማሽን በምስራቅ አፍሪካ ሁለተኛ፣ በኢትዮጵያ በግል ሕክምና ተቋም የመጀመሪያ ያደርገዋል። የኢትዮ ኢስታንቡል ሆስፒታል መስራችና ዋና ስራ አስፈጻሚ አቶ ብርሃን ተድላ ይህንን ዘመናዊ ማሽን የማስገባት ዓላማቸው ለህብረተሰቡ የተሻለና ጥራቱ የተረጋገጠ የሕክምና አገልግሎት መስጠት መሆኑን ገልጸው የማሽኑ ስራ መጀመር ለላብራቶሪ ቴስት ወደ ውጭ ሀገር የሚደረጉ ጉዞዎችን በማስቀረት ለሀገር ውስጥ የውጭ ምንዛሪ የማዳን ሚና ይጫወታል ብለዋል። የማይንድሬ BS 680M የላብራቶሪ ማሽን በሰዓት ከ840 በላይ የሚሆኑ የተለያዩ የሕክምና ምርመራዎችን የማድረግ አቅም ያለው ሲሆን ከሰው ንክኪ የጸዳ በመሆኑ የውጤቶች ትክክለኝነት በእጅጉ ይጨምራል። ይህ ባህሪው የምርመራ ሂደቶችን በፍጥነት ከማሳደጉም በላይ የውጤቶችን አስተማማኝነት በማረጋገጥ ለታካሚዎች ትክክለኛ የሕክምና ክትትል እንዲያገኙም ያስችላል። የማይንድሬ የምስራቅ አፍሪካ የሴልስ ማናጀር የሆኑት ዊሊያም ፌኔል በበኩላቸው ማይንድሬ በዓለም ላይ ለሕክምና ተቋም በርካታ የሕክምና መሳሪያዎችን በጥናት ላይ በተመሰረተ መልኩ እየሰራ እንደሚገኝ ገልጸዋል። ኩባንያው ለጥናትና ምርምር ብቻ $500 ሚሊዮን መድቦ እየሰራ እንደሚገኝ አብራርተዋል። ሚስተር ዳይላን የኩባንያው የምርት ሽያጭ ስራ አስኪያጅ በበኩላቸው የማሽን የላብራቶሪ ምርመራ ውጤቶችን ስህተቶችን በመቀነስና በአነስተኛ የሰው ኃይል ከፍተኛ ጥራት ያለው አገልግሎት በመስጠት ረገድ ጉልህ ድርሻ እንዳለው አስረድተዋል። የጊላንዶ ባዮሜዲካል ሶሉሽን መስራችና ስራ አስኪያጅ የሆኑት አቶ ይዲዲያ ስለሺ ባለፉት 10 ዓመታት የሕክምና መሳሪያዎችን ጥገና ሲሰሩ መቆየታቸውንና ባለፉት 5 ዓመታት ደግሞ በርካታ የሕክምና መሳሪያዎችን ወደ ኢትዮጵያ በማስገባት ላይ እንደሚገኙም ተናግረዋል። የሆስፒታሉ የላብራቶሪ ክፍል ኃላፊ አቶ ደሳለኝ መርጊያው ሆስፒታሉ ገና 2 ዓመት ባልሞላ ጊዜ ውስጥ በርካታ ስኬቶችን ማስመዝገቡን ገልጸው ለሆስፒታሉ ባለቤት ለአቶ ብርሃን ተድላ ምስጋና አቅርበዋል። ይህንን አዲስ ማሽን የሆስፒታሉን የላብራቶሪ አገልግሎት ወደ ላቀ ደረጃ እንደሚያሸጋግር ያላቸውን እምነትም ገልጸዋል። የሆስፒታሉ ሜዲካል ዳይሬክተር ዶክተር ስዩም ካሳን በበኩላቸው በማሽኑ መምጣት ከፍተኛ ደስታቸውንና ለታካሚዎች በሚሰጠው አገልግሎት ላይ የሚያመጣውን አዎንታዊ ለውጥ ያላቸውን እምነት ገልጸዋል። ኢትዮ ኢስታንቡል ጠቅላላ ሆስፒታል ላብራቶሪው በቅርቡ ከኢትዮጵያ አክሬዲቴሽን አገልግሎት የጥራት ሰርቲፊኬት ማግኘቱን መዘገባችን የሚታወስ ነው። ኢትዮ ኢስታንቡል ጀነራል ሆስፒታል ወደ ውጪ ለሕክምና የሚደረጉ ጉዞዎችን በዚሁ በሀገር ውስጥ ለማድረግ እየለፋ እየደከመ ያለ ተቋም ነው።